እንደምን ውላችኋል ውድ ቤተሰቦቼ። ይህንን አካውንት በቅድሚያ ፎሎ እያደረጋችሁ እንዲሁም ዩቲዩብ ቻናሌን ሰብስክራይብ ማድረጋችሁን እንዳትዘነጉ። ወደ ዜናው እንሄዳለን። ሰበር ዜና እየተሰማ ይገኛል። እንግዲህ ከጥቂት ደቂቃዎች በፊት የነዳጅ ዋጋ በከፍተኛ ሁኔታ መቀነሱ እየተነገረ ይገኛል። ጠዋት ላይ $110 የነበረው አንድ በርሜል ነዳጅ በአሁኑ ሰዓት $97 መግባቱ እየተገለጸ ይገኛል። በመካከለኛው ምስራቅ የነበረው ውጥረት ወደ መርገብ ምልክት ማሳየቱን ተከትሎ የነዳጅ ዋጋ ላለፉት ሳምንታት ሲያስመዘግብ የነበረውን ጭማሪ ትቶ በከፍተኛ ሁኔታ መቀነሱ እየተገለጸ ይገኛል። ምን ተፈጠረ ለሚለው ምላሽ ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከኢራን ጋር ያደረገችው ቀጥተኛ ንግግር መጀመራቸውንም በኢራን የነዳጅ ማውጫዎች ላይ ሊሰነዘር ያቀዱትን እቅድ የነበረውን ጥቃት እንዲቆም ትዕዛዝ ማስተላለፋቸውም እየተነገረ ይገኛል። በሌላ በኩል ፕሬዝዳንቱ ባለፉት 2 ቀናት በሁለቱ ሀገራት መካከል በጣም ጥሩና ውጤታማ ውይይት መደረጉን እየገለጹ ሲሆን እንግዲህ አሁን ላይ የገበያ ሁኔታው በ8% ቅናሽ አሳይቶ ወደ $97 መግባቱ እየተገለጸ ይገኛል። በሌላ በኩል ኢራን በበኩሏ የተባለውን ንግግር ብታስተባብልም የዓለም ገበያ ግን ለትራምፕ መግለጫ በሰጠው ፈጣን ምላሽ የዋጋ መረጋጋት እየታየበት እንደሚገኝ መረጃዎች እየወጡ ይገኛሉ። ይህ መረጃ በቀጠናው ሊቀሰቀስ የነበረውን መጠነ ሰፊ ጦርነት ስጋትም እጅጉን በጣም እየቀነሰ እየመጣ እንደሆነ እየተነገረ ይገኛል። እንግዲህ ኢራን የነበረውን ፍጥጫ የሰላም ድርድር እያደረጉ መሆኑን ፕሬዝዳንት ትራምፕ በይፋ ቢገልጹ፣ ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ባለፉት 2 ቀናት በዚሁ 2 ሀገራት መካከል ውጤታማና ተስፋ ሰጪ የተባለ የሰላም ንግግር መደረጉን ቢገልጹም ፕሬዝዳንቱ በኢራን የኃይል ማመንጫዎችና የኤነርጂ ተቋማት ላይ ሊሰነዝሩ የነበረውን ጦርነትም እንዲሁ ጥቃቶች ለ5 ቀናት እንዲዘገዩ ትዕዛዝ ማስተላለፋቸው፣ ይህ ውሳኔ ግን የመጣው በሁለቱ ወገኖች መካከል የተጀመረው ውይይት ግን በሳምንቱ መጨረሻ እንደሚቀጥል መረጋገጡ ነው የተገለጸው። እንግዲህ ውይይቶቹ በምን ላይ ያተኮሩ ናቸው የሚለውን ስንመለከት፣ አንደኛ በኢራን የኤነርጂ መሰረተ ልማቶች ላይ ሊሰነዘር የነበረው ወታደራዊ እርምጃ ፖስት ፔንድ ተደርጎ እንዲቆይ የታዘዘ ሲሆን፣ ሁለተኛው ደግሞ ትራምፕ ንግግሩን ጥልቅና ገንቢ ሲሉ የገለጹ ሲሆን የሁለቱ ሀገራት ጠላትነት ሙሉ በሙሉ እልባት እንዲያገኝ ግብ ተቀምጦለታልም እየተባለ ይገኛል። ሌላኛው ሀሳብ ደግሞ ጥቃቱ መዘግየት የሚቀጥለው አሁን እየተካሄደ ያለውን ስብሰባ ስኬታማ እስከሆነ ድረስ ብቻ መሆኑ እንጂ ይሄ ካልሆነ ግን ጉዳዩ ጥቃቱ እንደሚቀጥል እየተገለጸ ይገኛል። እንግዲህ ዓለም አቀፍ ማህበረሰብ ይህንን ትራምፕ ድንገተኛ ዲፕሎማሲያዊ እንቅስቃሴ ማድረጋቸውን በከፍተኛ ጉጉት እየተከታተለው ይገኛል።